ሰላም ጤና ይስጥልኝ ውድ የተከበራችሁ የሰበር መረጃ ተከታታዮቻችን እንደምን አላችሁ? በዛሬው ዕለትም እንግዲህ ሰበር የምንለውን አዲስ መረጃ ይዘንላችሁ መጥተናል ማለት ነው። ወደ ዛሬው መረጃችን ስንገባ እንግዲህ ከቀናት በፊት ህይወቷ ያለፈው የሞዴል ቀነኒ አዱኛን ጉዳይ እንመለከታለን ማለት ነው። ባልታወቀ ምክንያት ከአምስተኛ ፎቅ ላይ በኪችን መስኮት ወድቃ ህይወቷ እንዳለፈ እየተነገረ ነበረ። ይህች ወጣት ገና የምታሳዝን የምታድግ ልጅ ነበረች። በጣም በሚያሳዝን ሁኔታ ታዲያ ከአምስተኛ ፎቅ ወድቃ ህይወቷ ሊያልፍ ችሏል ማለት ነው። ፖሊስም እስካሁን ጉዳዩን እያጣራ እንደሆነ እየተናገረ ይገኛል። እንዲሁም ደግሞ አዳዲስ መረጃዎች ካሉ እነሱን መረጃዎች እንደሚናገር የአዲስ አበባ ፖሊስ እየተናገረ ይገኛል ማለት ነው። ወደ ጉዳያችን ስንመጣ ከዚህ በፊት ሶሻል ሚዲያ ላይ ሲወራ እንደነበረው ባለቤቷ ነው ወርውሮ የጣላት የሚሉ ጭምጭምታዎችም አሉ። ከዛ በፊትም እንዲሁ ይደበድባት እንደነበረ፣ እየሰከረ እየመጣ የሚያስቸግራት እንደነበረ ሲናገሩ የነበሩ ብዙ ሚዲያዎች አሉ። እኛም እንግዲህ ለማረጋገጥ እየሞከርን ነው እሱን ነገር ግን ከትናንትና ሾልኮ የወጣው ምስል እንደሚያሳየው ከሆነ እንግዲህ ፊቷ ላይ ትንሽ የበለዘ ምልክት የነበረበት ፎቶ ነበረ። ምክንያቱም እስካሁን ልናውቅ አልቻልንም። ነገር ግን አብዛኞቹ እየተናገሩ እንዳሉት ከዚህ በፊት ይደበድባት እንደነበረ፣ እንዲሁም ሶሻል ሚዲያ ላይ ያሉ አብዛኞቹ ሴቶች በጣም ያሰቃያት እንደነበረ እየተናገሩ ፍትህ ለቀነኒ እያሉ እየጮሁ ይገኛሉ ማለት ነው። ምክንያቱ በምን ሁኔታ እንደሆነ አልታወቀም። ፊቷ እንደዛ የሆነበት እስካሁን ድረስ ማረጋገጥ አልቻልንም። በሞቱን ጉዳይ ደግሞ እስካሁን በምን ምክንያት እንደሞተችም ማረጋገጥ አልተቻለም። እሱን ፍርድ ቤት ቀርቦ ፖሊስ የ14 ቀን የጊዜ ቀጠሮ ጠይቆ እንደተሰጠ ይታወቃል። ለ14 ቀን ያሉኝ ማስረጃዎች ልሰብስብ ብሎ ፖሊስም ጠይቋል ማለት ነው። ስለዚህ እስካሁን ድረስ በክሱ ጉዳይ ምንም የሚወጣ አዲስ ነገር የለም። ነገር ግን ይህ ፎቶ በጣም እያነጋገረ ይገኛል ማለት ነው። አብዛኞቹ ሴቶች ብዙ ጊዜ ያሰቃያት እንደነበረ እያወሩ ይገኛሉ። ሶሻል ሚዲያ ላይ የምናያቸው አብዛኞቹ ወሬዎች እንግዲህ ወደዛ ነው የሚያዘነብሉት ማለት ነው። ከዚህ በፊትም እንደሚያስቸግራት ነው እየተናገሩ የሚገኙት። ሶሻል ሚዲያ ላይ ግን ፖስት በሚያደርጉት ነገር እንደምናያቸው ከሆነ በጣም እንደሚዋደዱ ነበረ እኛ እያየን የነበረው። በተለይ እሷ በጣም ታግዘው እንደነበረ ለማየት ችለናል። ለምሳሌ የሙዚቃ ክሊፑንም ሲቀርጽ በቅርብ ለመጨረሻ ጊዜ ያወጣውን የሙዚቃ ክሊፕ በሚቀርጽበት ሰዓት ከጎኑ ሆና ቀረጻዎቹ በየማህበሩ በሚቋረጡበት ሰዓት እየሄደች ታግዘው እንደነበረ ለማየት ችለናል ማለት ነው። በጣም የምታሳዝን ወጣት ልጅ ነች። ምን አይነት ሰይጣን እንደገባ ሳይታወቅ በመካከላቸው እንግዲህ የእሱም ህይወት ተበላሽቷል ማለት ነው። እሱም ምንም ቢሆን ምንም ባለቤቱ እና ያጣው ከምንም በላይ የአንድ ፍሬ ወጣት ልጅ ተስፋ የነበራት ልጅ ህይወት ማለፉ በጣም ያሳዝናል። በጣም ከባድ ሁኔታ ውስጥ እንዳሉ ቤተሰቦቿም ለመገመት በጣም ቀላል ነው። አባቷም ሲናገሩት እንደነበረው እሱን አግኝቼ ማውራት ፈልጋለሁ፣ ልጄ ምን እንደሆነች ከእሷ አንደበት መስማት ፈልጋለሁ ሲሉ ነበረ። እሱንም ተጠርጣሪ ያደረገው እንግዲህ በሞቷ ሰዓት መኖሪያ ቤቱ ውስጥ በመገኘቱ ነው። ከማንም በላይ ቅርብ የሚባለው ሰው እሱ ነው ማለት ነው በዛ ሰዓት ሊገኝ የቻለው። ስለዚህ ተጠያቂ የሚሆንበትና ለእስር የተዳረገበት ምክንያት ያ ነው ማለት ነው። መኖሪያ ቤቱ ውስጥ ነበረ እሷ በሞተችበት ሰዓት። ፖሊስም እያጣራ እንደሆነ እየተናገረ ነው። ቤተሰቦቿ ከባድ ሐዘን ላይ እንደሆኑ ስናይ ነበረ ሚዲያዎች ላይ። እናቷም አባቷም በጣም ያልጠበቁት ነገር እንደሆነባቸው፣ ልጃቸው በጭራሽ ራሷን ልታጠፋ እንዳትችል እየተናገሩ ነበር የእሷ ቤተሰቦች። ለቤተሰቦቿ በድጋሚ እንግዲህ መጽናናት እንመኛለን። ለወዳጅ ዘመዶቿ፣ ለአድናቂዎቿ እንዲሁም ደግሞ ለሚወዷት ለኢትዮጵያ ሕዝብ ለሁሉም መጽናናት እንመኛለን። ጉዳዩንም ደግሞ የአዲስ አበባ ፖሊስ የሚለውን አዲስ መረጃ ካለ ደግሞ ከፍርድ ሂደቱ በኋላ የሚወጡ መረጃዎች እንዲሁ እየመጣን የምናካፍላችሁ ይሆናል። ፎቶውን ለማየት እንደምትችሉት እዚሁ ቻናል ላይ ያያችሁት ባለው ሁኔታ ነው። በግራ አይኗ በኩል ላይ የበለዘ ነገር እንዳለው ለማየት ችለናል ማለት ነው። እና የዛሬው መረጃችን ይሄን ይመስል ነበረ።
በሌላ ቀን ደግሞ በሌላ ሰበር መረጃ እስከምንገናኝ መልካም ውሎ ይሁንላችሁ።